ኢትዮጵያ ውስጥ እድገት ሳይሆን ተአምር ነው ያለው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ተአምር ወይም ሚራክል ነው ሲሉ ነው የተናገሩት። ጠቅላይ ሚኒስትር አብይ ይህንን ያሉት በአገሪቱ ብሔራዊ ቴሌቪዥን ኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለ ምልልሳቸው ላይ ነው። ጠቅላይ ሚኒስትሩ ሐሙስ ምሽት በተላለፈው ቃለ ምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄን አንስተው ተናግረዋል። ጠቅላይ ሚኒስትሩ በቅርቡ የሕክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ሌጂቲሜት ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስቴሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለብን ብለዋል። በሀገሪቱ ያሉ የሕክምና ባለሙያዎች የደሞዝ የጥቅምና ሌሎችም ጥያቄዎችን በማንሳት የሥራ ማቆም አድማ ማድረጋቸው ይታወቃል። ከዚህም ጋር በተያያዘ በርካታ የሕክምና ተቋማት እየተሰጠ ያለውን አገልግሎት አሁን ድረስ ማስተጓጎል እንደገጠሙ ይታወቃል። ባለሙያዎቹ ያነሷቸው ጥያቄዎች ከመንግስት ተገቢ ምላሽን አላገኘንም በማለት አሁንም ውይይት በማድረግ መፍትሄ እንዲፈለግ እየጠየቁ ነው። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስተው በተናገሩበት ወቅት እያደግን ነው፣ ኢንፍሌሽን ወይም የዋጋ ግሽበትን ለመግታት እየሰራን ነው ብለዋል። ጠቅላይ ሚኒስትሩ ባለፉት 7 ዓመታት የኮሮና ወረርሽኝ እንዲሁም የሰሜን ኢትዮጵያ ጦርነት እያለ ከፍተኛ ለውጥ አስመዝግበናል በማለት መጥቷል ያሉትን እድገት ተአምር ነው ሲሉ ጠርተውታል። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ካሰብነው ፍጥነትና ጥራት በላይ ነው ለውጥ ያመጣነው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለም አደገኛ ጣጣ ሊያመጣብን ይችላል ሲሉ አስጠንቅቀዋል። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከፍተኛ ማሳሰቢያ ጭምር ነው አሁን የማነሳው ሐሳብን የማነሳው ብለዋል። ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ ሚራክል ላሉት እድገት ማሳያዎች የጠቀሱት ከ1984 ዓ.ም እስከ 1998 ዓ.ም ባሉት 15 ዓመታት ውስጥ ወደ ውጪ ከተላኩ ምርቶች የተገኘውን ገቢ $7.5 ቢሊዮን ብቻ ነበር ብለዋል። ዘንድሮ በአንድ ዓመት $8 ቢሊዮን ገደማ በኤክስፖርት ኢትዮጵያ አግኝታለች። በአንድ ዓመት $8 ቢሊዮን የምታገኝ አገር 15 ዓመት ሙሉ ምን ስትሰራ ነበር ብሎ መጠየቅ ያስፈልጋል ሲሉም ተናግረዋል። ይህ ዓመት ሲጀመር ኢትዮጵያ የማንሰራራት ዓመቷ ነው ብዬ ነበር ያሉት አብይ አህመድ ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮ 4፣ 5፣ 10 ዓመት ከደገመች ኢትዮጵያ አበቃ መከራዋ ያበቃል ሲሉም ተደምጧል። ጠቅላይ ሚኒስትሩ አገሪቱ ባለፉት 15 ዓመታት ለውጭ ገበያ ካቀረበቻቸው የቡና ምርት ያገኘችው ገቢ $3.5 ቢሊዮን እንደነበረና ዘንድሮ በአንድ ዓመት $2.5 ቢሊዮን ሸጣለች። ምን ማለት ነው? በሁለት ዓመት ውስጥ $5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ነው ብለዋል። ጠቅላይ ሚኒስትሩ በዚህ ዓመት ደሞዝ ላይ ጭማሪ ያስፈልጋል በማለት 91 ቢሊዮን ብር መንግስት መጨመሩን በመጥቀስ 91 ቢሊዮን ብር በዓመት ከመመደብ በላይ ኢትዮጵያ አቅም የላትም ብለዋል። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም ያሉት ጠቅላይ ሚኒስትሩ ዘንድሮ የፌደራል መንግስት ሰራተኛ ደሞዝ የሚከፈለው 450 ቢሊዮን ብር በልጧል። ከምናስገባው ገቢ አምና ሳይሆን ዘንድሮ ከምናስገባው ገቢ ግማሹ የሚለው ለደሞዝ ነው። 900 ቢሊዮን ገደማ ብር እንጠብቃለን፣ ግማሹ ደሞዝ ነው ብለዋል። መንግስት ይህንን ጥያቄ በጩኸት ይመልሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህንን ጉዳይ ግን ከስክነት ከውይይት ከምክክርና ከምናመጣው ከማሰብ ውጪ መልስ አይገኝለትም ብለዋል። እኔ ትራምፕን ባልደግፈው ኖሮ ምርጫውን ይሸነፍ ነበር ሲል ኢሎን መስክ ተናገረ። እኔና ኢሎን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉም ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀድሞ አማካሪያቸውና ደጋፊያቸው ከሆነው የዓለማችን ቁጥር 1 ቱጃር ኢሎን መስክ ጋር አለመግባባት ውስጥ ገብቷል። በማህበራዊ ሚዲያቸው ኃይለኛ ቃላትም በመወራወር ላይ ይገኛሉ። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኢሎን መስክ የመንግስት አዲሱ የቀረበውን በጀት አሜሪካ ያለባትን $3.6 ትሪሊዮን ላይ ዕዳ ይጨምራል በሚል ከተቃወመ በኋላ ነው። ፕሬዝዳንት ትራምፕ ከኢሎን መስክ ንግግር በኋላ እኔና ኢሎን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ነበር የመለሱት። ባለፈው በተደረገው ምርጫ ከ$300 ሚሊዮን በላይ የሆነ ገንዘብን አውጥቶ ትራምፕን ሲደግፍ የነበረው ቱጃሩ መስክም እኔ ትራምፕን ባልደግፈው ኖሮ ምርጫውን ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግሯል። ትላንትና ኢሎን መስክ
ፕሬዝዳንት ትራምፕ በኮንግረስ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚል ጽሑፍን ሲያጋራም ፕሬዝዳንት ትራምፕም በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ላሉ መንገድ ለኢሎን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የየራሳቸው ማህበራዊ ሚዲያ ሲኖራቸው ኢሎን መስክ በኤክስ ድረገጹም ትራምፕ ደግሞ በትሩዝ መልስ ሲመላለሱ ውለዋል። ኢሎን መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ አተኮረ ነበር። ከቀናት በኋላ መስክ በማህበራዊ ሚዲያው የቀረበው በጀት የአሜሪካ ዕዳን የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዝዳንት ትራምፕ ስለ በጀቱ ከማንም ሰው የተሻለ ኢሎን መስክ ያውቃል፣ ድንገት ተነስቶ ችግር መፍጠሩ አናዶኛል ብለዋል። መስክ አዲስ ፓርቲ መመስረት አለበት የሚል ሐሳብም እያቀረበ ነው። ኢሎን መስክ በኃላፊነት በነበረበት ወቅት የአሜሪካ ተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አላግባብ ወጪ እያወጡ ነው በሚል በከፊልና ሙሉ በሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑን ገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመላክቷል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ